አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ሁሉ ሰላም ነው ወይ? ስራ እንዴት እየሄደ ነው? ከእኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ዛሬ ጓደኛዬ ወደ ኢትዮጵያ ትገባለች እና እሷን ልሸኛት እየወጣሁ ነበረ እዚህ ጋር ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት እየሄደ ነው? ምን አዲስ አለ? ሰብስክራይብ ስለምታደርጉልኝ ስለምታበረታቱኝ በጣም ነው የማመሰግነው። እና እዚህ ጋር መንገዱ በቃ ምንም ዛህማ የለው ምናምን እንዴት ደስ እንደሚል አልገባችሁም? እና እዚህ ጋር እየሄድኩ ነበር ማለት ነው። በቃ ደስ ይላል ብቻ ኢትዮጵያ ለመግባት ሲታሰብ ደስታም አለው የሚጨንቅም ነገር አለው እና ለእሷ እኔ እየጨነቀኝ ምናምን ነበር፣ ግን በቻልኩት መጠን በቃ እንትን ላለ ማለት እየሞከርኩ ነበር። ስስት ምናምን ነበረ፣ ግን ስራ ቦታውኝ እኮ ሳለቅስ ነው የቆየሁት። ግን ያው ኢትዮጵያ ልትሄዱ ስትሉ ስለሚጨንቅ ምናምን እነሱ እንትን ላለ ማለት ምናምን ሞከርን ምናምን ብቻ ግን ደስ ይል ነበረ። ጋይስ ሸኘናቸው ብታይና የእሱን ዝግጅት ነው ማሳያችሁ። ኬክ ገዛው ምናምን እሱና ቪዲዮ ላይ ያስገባላችኋለሁ። በነገራችን ላይ ከኢጃዛ ቤት የእኔ ቤት 20 ደቂቃ ነው፣ ታየብ 20 ደቂቃ ነው እነሱ ጋር ለመድረስ ማለት ነው። እና በጣም ፈጥኖ ነበር የመጣው። በነገራችን ላይ ብዙ ጊዜ እንትን ብለን መውጣት አስበን ምናምን ከዛ በኋላ ሲቀሩብን እንዴት እንደምንናደር መቼም ሁላችሁም ይገባችኋል፣ የሚያውቅ ያውቀዋል። እና ግን ትናንት በቃ ፍጥን ብሎ ነበር የመጣልኝ። ፍጥን በቃ ለወጣ ነው ምናምን ብዬ 20 ደቂቃ ሳልቆይ ነው በቃ የመጣልኝና የኔ ወንድም የኛ መከታ ምናምን ነገሩ አየውም። ይሄን ቪዲዮ ለራሱ ቢዚ ነው፣ ግን ያው ብቻ ደስ ይል ነበር ምናምን። ቶሎ ስለመጣልኝ ደስ ብሎኛል። ደግሞ አስቡት ወጣችሁ ምናምን ለመውጣት አስባችሁ ምናምን ከዛ 10 ጊዜ ሰዋቅ ማጃ እየተባላችሁ ስትጠየቁ በቃ خلاص ማያጅ ጀሲ ምናምን ሲሉ በቃ ቀጥል ነው የምለው። እና ትናንትና ግን ደስ ብሎኝ ነበር። እዚህ ጋር ኬክ ቤቱ ደረሰን እላችኋለሁ። የወላችሁ ኬክ አልቆ ተናድጄ ነበረ ያለው ኬክ በቃ ይሄ ብቻ ነው፣ ቤቱ እንዳለ ባዶ በቃ ተናድጄ ብታዩ። ሌላ ቦታ ለመሄድ ደግሞ ሰዓት ደርሶብን ነበረ። ብቻ ያለችውን ኬክ አነስን ብትል ይዤ ወጣሁ። ይኸውላችሁ እነሱ እዚህ ጋር ተቀምጠዋል፣ ሚስኪኖች በቃ ደብሯቸዋል ምናምን ስልካቸው ላይ ወላሂ በቃ እዚህ ጋር ደግሞ ቡና ምናምን እየፈራረሽን ነበረ። ያዝ ጓደኛችን ይኸውላችሁ ኬኩ ይሄን ይመስላል። ምንም ኬክ አላገኘውም ምናምን እረስቸው አላጻፍኩበትም ምናምን በቃ እዚህ ጋር አዘጋጀንላቸው ጓደኞቻችን ምናምን አሉ። ይኸውላችሁ ብቻ ድም ላይ ምናምን እንትን እያልን ለምንድን ነው ግን እዚህ ሀገር በቃ ሳውዲ ምድር ካለ ድም ላይ አትድመቅ ብሎታል እንዴ? የምር ቡና ብቻ እንደዚህ በረከቦቱ ምናምን ስናድር ጭራሽ ነው የማይደምቀው። ብቻ እንደዚህ አድርገን እንትን አንላቸው። ከዛ እራት በላን ምናምን። በነገራችን ላይ ሲቆርሱ አልቀረጽኩትም፣ ምክንያቱም ለምን አትሉም? እረስቸው እዚህ ጋር የቀረበልን እራት እዩ በጣም ነው ደስ የሚለው። እና ያው እነሱም ትንሽ በሉ፣ ብዙ አልበሉም፣ ግን ትንሽ በቃ እና ቀረጽኩ። ሲቀረብ ይሄን ይመስል ነበር። መጨረሻ ላይ ደግሞ አሳያቸው። እዩት እንዴት እንደተደበላለቀ። እኔ ግን ደስ ይለኛል እንደዚህ ሆኖ መብላት፣ ወላሂ በጣም ነው ደስ የሚለኝ። ደግሞ ሰላጣው እንዴት አባቱ እንደሚጣፍጥ እኔ ብቻ ነኝ ግን ሰላጣ ኢጃዛ ስወጣ የሚጣፍጠኝ ወይስ ለምንድን ነው ማለት እንዴት ነው? ለምንድን ነው ኢጃዛ ስወጣ ብቻ የሚጣፍጠኝ? እኔ ስራ ቦታ በቃ ደስ አይለኝም። እኔ ቃሪያው እያነሰው ይሁን ምናምን አላውቅም፣ ግን በቃ ከዛ በኋላ ተመለስኩኝ ወደ ኤርፖርት ምናምን አልሄድኩም፣ ምክንያቱም እኔ ስራ መግባት ነበረብኝ። ብቻ ይሄን ይመስላል። አያምርም? ይሄ ቪው በአላህ እንዴት አባቱ እንደሚያምር ቦታው። እና ጓደኞቼ በጣም ነው የምወዳቸው የኔ ፍቅሮች። በነገራችን ላይ አሁን እነሱ ኢትዮጵያ ደርሰዋል፣ ቤተሰብ ጋር ሊገናኙ ትንሽ ነው የቀራቸው። እና እዚህ ጋር አናጎቶች ተመልከቱ። እኔ እኮ በቃ አልቅበጥ እነሱ ፊት ለፊቱኝ እኮ ካኑ በቃ ምንም ነው የማይመስለኝ። እያችሁታ መንገዱ ግን በቃ ሲያምር ቪው ምናምን። አሁን በዚህ ላይ ፊልተር ቢኖረው እንዴት አባት እንደሚኖር ግን እኔ ያው ፊልተር ምናምን አላደርግም።
እኔው ራሴ ነኝ እንትን ያልኩት እና ብቻ ደስ ይላል ወላሂ በጣም ነበር የሚያምረው። እዩት እስኪ እዩት። እንደ ሙቀቱ አይደለም። አሁን እኮ ሙቀት በቃ ትንሽ ከቆማችሁ ያአላህ በቃ ቅልጥ ቅልጥ ነው የምትሉት። በጣም 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 ነው የሚከብደው ወላሂ። እዩት እስኪ እንዴት እንደሚያምር እዩት እዩት እስኪ። ይሄ ሀዲቃ ነገር ነው መሰለኝ ብቻ በጣም ነው የሚያምረው ወላሂ እዩት። በጣም ነበር ደስ የሚለው ማሻአላ። በቃ እያማረኝ ነበረ ቪዲዮ ያደረኩትና ደስ ይል ነበረ። ብቻ ትንሽ መኪናዋ ከፍ ያለችው ነው ይሁን በደንብ እንደዚህ ወጣ ብሎ ይታየኛል አላውቅም። በቃ ዛሬ አሪፍ ሆኖልኝ ነበረው ማለት ነው ቪዲዮ ሳደርግ ነው። እዚህ ጋር ያው አባትየው ጋር እያወራን ነበረ ምናምን ግን ያው ድምፁ የሚወጣ አድርጌው ነው ማለት ነው። እና ብቻ ደስ ይል ነበረ ምናምን ተረባብሸን ነበር። ያው ኢትዮጵያ የሚገባ ሰው ታውቃላችሁ። ተረባብሸን ስላችሁ በቃ ውስጣችን እንትን ብሎ ነበር ምናምን ግን በቃ በስራ ምክንያት ብዙ ሰዓት ብዙ ቀንም አብረናቸው ባንቆይ ግን ባለን ሰዓት እህቶቻችንን ሸኝተናቸዋል ማለት ነው። እና ኢትዮጵያ ለመግባት ምን አሰባችሁ? በነገራችን ላይ እነሱ ይመለሳሉ ጀስት ቤተሰብ ለማየት ምናምን ዘና ለማለት ነው የሄዱትና ይመለሳሉ። ያው ግን ቢመለሱም ስሜቱ ከባድ ነው። እኔ አሁን አንድዬን ሲል ምን እንደሚሰማኝ አላውቅም። ግን በቃ ዩቲዩቤን አሳድጉልኝ፣ ሰብስክራይብ አድርጉልኝ። የምሬን ነው የምላችሁ። በቃ በጣም ነው እንትን ማለት የምፈልገው መስራት በጣም ነው የምፈልገው እና ቢያንስ ዩቲዩብ የሆነ ነገር ላይ ደርሶ ወደ ኢትዮጵያ ብገባ ደስ ይለኛል። ጋይስ ዩቲዩብ እስኪ እንዴት አባቱ እንደሚያምር እዩት። እኛ ስንደርስ አረንጓዴ መብላት አልበራ ሳያስቆመን ደስ ነበር ያሉት። ብቻ ነገሮች ተግራርተውልኝ ነው እላችኋለሁ እንትን ያልኩትኝና ደስ ይል ነበረ። እና እንዳልኳችሁ ጋይስ ላይክ ያረጋችሁኝ ሰብስክራይብ ያረጋችሁኝ በቃ ሶሻል ሚዲያ ላይ በነገራችን ላይ በጣም በጣም ብዙ መልካም ሰዎችን ታዩበታላችሁ። ደግሞ በዛውም ደግሞ ብዙ ሰዎች አሉ ግን እኔ በቃ ላይ በምገባ ሰዓት መጥተው በ5 በ6 ስልክ አይተው ነው የሚሄዱትና አመሰግናለሁ ባይ